ደስተኛ እየሆንኩኝ አይደለም ወለታችሁ። በተለይ በማይብህ ነገር ደስተኛ አይደለሁም። ስለዚህ አጠገቧ ባደርስ ደስ ይለኛል። ምንም ያልገባኝ እኮ እሱ አይደል? ምንድን ነው የምትፈልገው ከእሱ? ምን ሰምታችሁ ነው እንደዚህ በቃ የሰማነው ነገር እኛ አለ አንቺ ምኑን ይቀመጥሽ በዚህ ባህሪው ምን ባህሪ ያለበት እዚህ ጋር ስላስመሰለ ምኑን ነው እያስመሰለ ያለው? ከኔ ጋር ቆሞ ከዚህ በላይ የሚያጣጣም ነገር እኮ የለም። አንቺ እኮ ማነሽ ፍቅር ላይ ስላለሽ ምንም አታውቂም። አንቺ መቼም አይገባሽ። አብራም ያደረከው ነገር አለ። አሁን አንተ የምትሰማን ከሆነ እሺ ስማኝ። አሁን እሱ ምናምን ወይ ነገር ሰምቶ ወይ የሆነ ነገር ብሎ ምናምን እንደገና ደግሞ ዲስሪስፔክት ምናምን ማድረግ ፈልጎ ሳይሆን ወይ ወሬ ሰምቶ ምናምን ያለው ነገር ያስደርጋል። ሰምተን አይደለም ወይ ወጣና እኛና አይደለም ብለው በጣም ትሉት እንዴ መውጣት ስለሌለበት በቃ ይሰሚኛለሽ። መውጣት ስለሌለበት እንደዚህ እንድትናገሩት አልፈልግም። እንደዚህ እንድትናገሩት አልፈልግም። እንዴ ሚኪያስ ክብርሽ ነው አይደለም የምትፈልጊው? ክብሬ እሱ ነው። ከዛ ባለፈ ደግሞ ሁለታችሁም ቢሆን በዚህ ልክ እንድትናገሩት አልፈልግም። አለቀ። መቅራት ካለባችሁ ትቀራላችሁ። ምክንያቱም ይሄ የራሴ ህይወት ነው። ገባ? ሰላም ቤተሰብ እንዴት ናችሁ? ዛሬ ከማርቲ ጋር መተናል። ባለፈው ባየነው ነገር ትንሽ ያልተደሰትንበት ነገር አለ። እሱ ምንድን ነበረ? ሄርሜላና አጅሪት ከአቤል ጋር ተመሳጥረው አብርሃምን ፕራንክ አድርገውታል እና ዛሬ ደግሞ እኛ ደግሞ ምላሹን ደግሞ ይፈልጓለሁ ድጋሚ ምን አይነት ፊሊንግ እንዳላቸው የሁለቱም በመሀላቸው አለ አይደል? በቃ የሆነ ብቻ ቆይ እንነግራችኋለን። ለአብርሃም ደግተናል። ዝም በይ ዛሬ ትክሽዋለሽ ከሰዋል እና ምን መሰላችሁ ሄርሜላ የለችም። አብርሃም ደግሞ ደውለንለታል። እስኪመጣ እየጠበቅነው ነው። ከዛ በኋላ ያለውን ቀስ ብለን የምናየው ነገር ይሆናል ማለት ነው። አብርሃም እየመጣ ነው። ሄርሜላም ዛሬ ፍራንክ ገደላ ነው ዛሬ ማለት ነው። ፍራንክ ነው የምናደርጋት። የአብርሃም ምን ተደረገ? አብርሃም ምንም የማያውቅ ልጅ ልካሰው ብዬ ነው እንጂ ሄርሜላ ላይ መዞር አይነት ሰውኛ አይደለሁም ማለት እኔ ዞራለሁ። አይ የማይሆን ነገር ነው። ለማንኛውም አብርሃም ጋር ደውለንለታል፣ እየጠበቅነው ነው። እስኪ ምታምነን ይመስላል ማሷ እንዴት አብርሽ ደግሞ ከሷ ላይ የምትሸነፍልን አይመስለኝም። ነገር ይኖረዋል አይኖረውም የሚለው አብረን የምናየው ይሆናል። እኔ ይመስለኛል እንደዛ ሲላት ሁለቱም እንትን ቢሉ ይመስለኛል። አልናገርም። ፍራንኩን አንድ ላይ አብርሃም ይምጣና ሁለታችሁም አንድ ላይ ነግራችኋለሁ። ዛሬ ለየት ያለ ነገር ነው። ምክንያቱም ምን ያህል በእርግጥ በጣም ነው የምትወደው። እንደውም ከአብርሽ ይልቅ ሄርሜላ አብርሽን በጣም ነው የምትወደው። በጣም ነው የምትወደው። ብራዘር እንዴት ነህ? ሰላም ነው አይደል? ቆየህ እኮ ይቅርታ በጣም እንዴት ማለት ዛሬ ካሜራ ልክራችሁ ነው እንዴት ነው ካሜራ ልክናችሁ ምናምን ሁለታችሁ? አይ ደፈረት ላይ ጎበዝ ናችሁ ማለት ነው። እንዴት ነህ? ሰላም ነው አይደል? ማርቲ እንዴት ነህ? ደህና ነሽ? ዛሬ ወዘ መለስ ብሏል። እንዴት አይ ትላንትና አስደብረውኛል፣ ግን ችግር የለውም። የትላንቱ ነገር እንዴት ነው? አይ ዝም በላ ተልትቼላቸዋለሁ። ሄርሚ እኮ ስደውልልህ ሄርሚም ያለች ምናምን መሰለኝ። አይ አይደለም፣ ምን አሰብኩ መሰለህ? ሄርሜላንም ደግሞ ልንበቀል እኔ ወንድምህ ለእህቴ ልበቀልልህ አስበናል። እንዴ ሄርሚን ፕራንክ እናድርግ የለችም፣ ግን ቤት የለችም። በእርግጥ የለችም፣ እሷ ነበረች። እኔ አሁን ጠዋት ስራ ነኝ ላይ ነበረ። አልተመለሰችም ነው ከዛ በኋላ እሺ ምን አስበህ ነው የጠራኸኝ? ምንድነው መሰለኝ ሄርሜላ የሚጨክናኝ የለኝም። ዛሬ ሁለታችሁን የምናለያይበት ፕራንክ ነው የምንሰራት። ሄርሜን አንተ እንደማትሆናት ምናምን ነው የምንነግራት። ተረዳኝ? እኔ ፊት ላይ ሆናችሁ በእኔ ፊት ፕራንክ ነው እኮ ፕራንክ ነው። አበረረው አትደንግጥ፣ ፕራንክ ነው። አንተና እሷን እንለያያቸዋለን። እሺ ዋናው ቀማሪ የምትሆነው እሷ ናት። እንግዲህ ተማመን ገባ። ግን ሄርሜላ ጨክኝ እንደዚህ አይነት ፕራንክ ይከብደኛል ማለት
መጨከን ጨንቃታል። እሷ ደግሞ እንደዚህ የምትችል አትመስለኝም። ኧረ ትወስናለች በፍጥነት አትችልም። የምር ጓ ነው የምትለው እንደኔ ምናምን ነገር እንዳትመስለህ። እሷን በቀላሉ በዛው ይመረመርልሃል። ወሳኝ ነው ወሳኝ። አይ የምር ነው ግን ትንሽ ጨንቃት መሰለኝ ይከብዳል። ፍራንኩ ይሁን እስኪ ግን እኔ ምንም አይደለም ወይንም እኔ ምንም የለውበትም። ለምን ከኔ ጋር ትከራከራለህ? አንቺ መለኮስ ነው በቃ እንጨቃጨቃለን ማለት ነው። አንተ እኮ አታውቅም። አሁን ታውቃለህ አታውቅም እኮ እኔ እንደማላውቅ ነው ማለት ነው። ሄድንም የምታውቀው እናንተ ናችሁ ፕራንክ አድራጊ እንጂ እኔ አይደለሁም። ግን ያው ረዳታችን ተረዳናል። እኔማ እንደዚህ ጠይቃሻት ነበር እኔ አይደለሁም ፕራንክ ማድረጋት። ፕራንክ ያው የጋራ ነው። ታድለህ የሆነ አብሽ ራሱ ደነገጠ። የሆነ እንደኛ ብቻ ከሆነ ይመጣል እኛ በቻልኩ መጠን አግባቸዋለሁ እንጂ በጣም ከጨነቃት እና ከደበራት ግን እሷ ራሷ የወሰነችው ነገር የማይመለከታቸው እንዴት ጨክናቸው እንዴት ጨክናቸው አሳዘንከን። ባይሆን አቤልን እናድርገው ብትለኝ በልበ ሙሉነት ነበረ ደስ አቤል እንደውም እናንቀጠቅጠዋለን። አይ የምሬን እውነት አቤልን ግድያ ሙከራ ነው የምናስደነግጠው። አቤልን ብትለኝ በአንድ አፍ ነበር ብላችሁ የእኔ ግን ትንሽ አይ የእሱም አይቀርም። አንድ በአንድ ታገኛቸዋለህ። ይሄ ሜላን ዛሬ ፕራንክ እናደርጋለን ጠርተናታል። ምን ትላለች? እዚሁ ቆማ እየሰማች ብቻ እንዳይሆን እንጂ መጣው ቤት የለውም ስላልኳት ምናልባት ቁልፍ ምናምን ብላ መደወል አይቀርም። እሷ አስተማመናለሁ እናስገድሽ እስኪደውል እንጠብቃለን ማለት ነው። እንግዲህ ማለት ምደውለው የብራንክ ዳኛ እኮ እያዩኝ ነበር ሲደውል እያዩት ነበር። ጎበዝ ናት። ተፈላሰፈ ሆነን ማለት ነው። ዋላ አይ በቃ ቤት ነሽ ላይ የመጣው ነው ላይ ነች። አውሮ እያጠጣ አላንስላት ይከራከራል ይከራከራል ማለት ነው። እኔ ምንድን ነው የምትለኝ? እኔ ከዚህ በኋላ አጠገቧ እንድትደርስ አልፈልግም። የማትሆናት ልጅ ነህ። ተረዳኸኝ አይደል? ከይወጣ እየተጨቃጨቅን ነው እሷ የምትመጣው የምትደርሰው እዚህ በር ማንኳኳት ሲጀምር ኮቴውም ከተሰማን ይዛኔ እንጀምረዋለን። እስከዛ ግን ፍቅር ነው። ትንሽ ከበድ ያለ ፍራንክ ነው እና ለዛ ነው። ስለዚህ እንደ ተባባል ነው እየመጣች ነው። የጫማው ኮቴ ሰው አንቺ ጆሮ ያለ ህንጻው ነው የምታውቀው። ገና እኔ በስሊፐር ላጥላጥ ብዬ ስመጣ እረፍት ታውቃለች እሷ። በሩ እንዲህ ይላል ቁልፉ ገና ሳላንኳኳ ጆሮ ውስጥ ልቀው። ለማንኛውም ይኸውልሽ ነይ በዚህ ጋር አንቺ በዚህ ጋር ነኝ እኔ አንተ ምን ትያለሽ ነው ማለት ተረዳኝ። ቁጣ ነው ስለዚህ እና እንዳልኩ ነው ልትራራቁ ነው የሚሻለው። ሰምተኛ አይደል? እንዴ ምን ለማለት ፈልገው ነው? በቃ አጠገቧ እንድትደርስ አልፈልግም። አሁን እንዳለ አልነገራችሁም ነበር ዳንክ ደውል ይመጣክ ረጋ በይ። ሁሌ አትታደሽ። ምን ነው በቃ ይኸውልህ እንዴት ነህ? ደህና ነሽ? ልክ እንደምባል ነገርከኝም እኮ ለምን ደወልከኝ? አንድ ነገር ልነግርሽ ፈልጋለሁ። ነገር ታውቃለች ነው ሚካ እሷ ታውቃለች። በቃ እኔ ምንም ደስተኛ እየሆንኩኝ አይደለም በሁለታችሁ። በተለይ በማይብህ ነገር ደስተኛ አይደለሁም። ስለዚህ አጠገቧ ባትደርስ ደስ ይለኛል። ምንም ያልገባኝ እኮ እሷ አይደል? ምንድን ነው የምትፈልገው ከእሷ ህይወት? እንደ እሷ ፈልጋልና የፈልጊ እስከተገናኘን ድረስ እሷ ስለፈለገች ምናምን ነገር አይደለም። ይህንን ነገር ደውላችሁ ለእኔ መንገሩ ለማስፈልገ ታዲያ ለራሷ መግባት ነበር እንዴ? አንተን ታስፈልጋለህ። እዚህ ጋር ግን በለሽ ታስፈልጋለህ። አንተ በቃ ህይወቷን እየበጠበጥክ ያለው አንተ ነው አይደል? ባትበጠብጣት ደስ ይለኛል። ይቅርታ፣ ምንድን ነው የተፈጠረ ያለው? አንቺ ልቀቂው። ምንም የምታውቂው ነገር የለም። ምን ተፈጥሮ ነው አብርሃም? አንደኛ የእሱ ቤት እንዳላወኩም ደውለው ጠሩ። እሺ ደውለው ጠሩኝና ከዚህ በኋላ ከሌላ ጋር ልናይ ከምፈልግም
እሱ አይወጣት አስተምሩ የሚያስፈልግሽ ሰው አይደለም። ምን ማለት ነው? ከምን አንፃር ያየነው ነገር አለ አይደል? ደስ ያለ ነገር አለ እኮ። ምንድን ነው ያያችሁት? ሲጀመር የመጀመሪያውን ቀን ያስተዋወቅሽን ቀን ባህሪው ያን ያህል እንትን አላለኝም፣ አላስደሰተኝም። ገባሽ? ምንም የማስመሰል ባህሪ ነው ያለበት። ተረዳኝ አይደል? ስለዚህ ማስመሰልን አቁመ ነገር ለኔም ጠርታ ከምትነግራት ከምትነግረኝ ለራሷ ለምን ለአንተ ያልነገርኩ ለሷ ስለገባ ማለት ነው። አንተም መስማት አለብህ ይሄንን ነገር። እዚህ ተጣርተን ካልሆነ የትም ልናገኝ አንችልም። መጣክ ያለውን ነገር ማውራት ምን ሰምታችሁ ነው እንደዚህ የምትለው? በቃ የሰማነው ነገር እኛ አለ አጣጣን ስለምታወቃ አንቺ ምን ነው ይተነች በዚህ ባህሪው ምን ባህሪ ያለበት እዚህ ጋር ስላስመሰለ ምን ነው እያስመሰለ ያለው? ከኔ ጋር ከሆነ ከዚህ በላይ የሚያጣጣም ነገር እኮ የለም። አንቺ እኮ ማነሽ ፍቅር ላይ ስላለሽ ምንም አታውቂም። አንቺ መቼም አይገባሽ። አብራም ያደረከው ነገር አለ። እሺ ምን ሰምተው ነው? አሁን ከመሬት ተነስተው ለሰባተኛ ለስምንተኛ ጊዜ ልፈቱብን ነው? አትጨቃጨቁ በቃ። አይደለም ስማኝ ሚኪ፣ ከመጀመሪያው ማለት ነው ምን ሰምተህበት ነው እንደዚህ ነገር ልትል ይቻልከው? ሁሉንም ነገር ችለሽ እንደ ሴት መኖር አለብሽ። እንደገና ደግሞ በቃ ቻዩ የነገ ህይወትሽ አይታወቅም ምናምን እያልክ እያበረታታኝ የነበርክ ሰው ነው። እንደዛ አይነት ሰው አልመሰለውም ነበር። ትክክለኛ ማንነቱ ትክክለኛ ማንነቱን አውቀናል። ያኔ አንቺ ደውለሽ አገኘሁት አላየሁት አብርሽ እያስመሰለ ነው። ከህይወቷ እንድትወጣ ነው የምፈልገው። ካጠገቧ አብርሽ ያንቺ ምን ሰው አይደለም። አገር መቀየር ካለብሽም አገር ትቀይሪያለሽ። እንሄዳለን። ተከራከረች ነው ስልክሽን ትዘጊያለሽ ወይ ስልኩን ታጠፊያለሽ? እሱ አስፈላጊ ከሆነ ከዚህ ቤት ትወጫለሽ። ገባሽ? ምንም አይነት ግንኙነት አንፈልግም ከዚህ በኋላ። በመጀመሪያ ይሄን ነገር ልትልበት አሳማኝ ምክንያት ለማለት ይደስያለሽ። አሳማኝ ምክንያት ነው ያለች። ይሄ ነው ያለንበት ሁኔታ ታውቂያለሽ አይደል? እኔ እና አንቺ በኋላ ነው እኮ ምንድን ነው የተፈጠረው? ያው ከሱ ጋር ተለያዩበት ምክንያት ምንድን ነው አልገባኝም። ምክንያት ስላለን ነው ያለ ምክንያት ስለተለያዩ ላቀረ ምክንያቱም ነገሩኛ ምን የሚያስጮህ ነገር አይደለም። እኛ ታላላቆችሽ ነን አይደል? ምን አለ ብትሰሚ። እሱም እኮ ያደረገውን ነገር ስለሚያውቅ እኮ ነው ዝም ያለው። መናገር ይችላል እኮ። ምን እንዲልሽ ነው የምትፈልጊው? ምን አድርገሽ ነው? ይሄ ነው እንዲልሽ ነው የምትፈልጊው? ጥፋቱን አምኖ እንዲነግርሽ ነው እዚህ ጋር በቤተሰቦችሽ ፊት? ከመሬት ተነሱና ከዚህ በኋላ ተሰው እና ይሄው ከመሬት መነሳት ነው። ያንን ምክንያት ነው ከመሬት ያልከው። ለምን ከጅምሩ እስከ መጨረሻው አትነግራት? አንዴ በመጀመሪያ ጥፋት እንኳን ቢያጠፋ በዚህ መልኩ እንድታውቁት አልፈልግም። አይደለም አንቺ እኮ ከኔ ይወስብሻል። በምን መንገድ እናወራ አይደለም። እንዴት እሷ እንደዚህ ታደርጋታለህ? ነበር ማርቲ እንደዚህ ማድረግ አትችልም። በቃ ማርቲ ትችያለሽ። ማርቲ ከዛ በኋላ ደግሞ ያጠፋው ነገር አሳውቆ ይያዝ እሱ ነው ጭራሽ ማርቲ ግን በደንብ ነው እየተናገረች ያለችው። ወስተር ቢያስቆ ጥፋቱ ሊዘገይ ይችላል ደግሞ በፍጹም የፈለገ ነገሮችን አስተካክል ያስተካክል። ምን ብዬ በምን አንደበት ላይ ሲነገር አሁን ለቀቂልሽ ነው እንጂ በኋላ እንደዚህ ወርወረሽ መገፈተል ነው። ረጋቢ ያትጣለፊ እሷም እንግዲህ ግራ ገብቷታል። የማለት አንተ ካላሳፈረ ይሄን ተግባር ማለት ነው በግልጽ ነገር አለ። ስለዚህ ሁለታችሁ ግንኙነት አያስፈልጋችሁም። ባጭሩ ንገርሽ በኋላ አንቺም ቅስምሽ ከሚሰበብ ቢቀርብሽ ነው ይሻልሽ። ነገር አሳልፌ ነው እዚህ መጣሁ። ስለዚህ አሁን በደንብ አስቦልሽ ነው ስለዚህ ስለምንድን ነው እያወራችሁ ያላችሁት? ምንም እኮ ያጠፋው እያለ አይደለም ማለት ምንድን ነው? ይሄ ነው ይበልሽ ወይ እንዴ? ምን ሆነሻል አንቺ? ይሄን ያጠፋው መናገር የሚከብደው አይነት ነገር ለምን ዝም ትላለህ? ለምን አልነግራትም? በጣም የእሷ እንደሚሆንም ተስፋ ነበራት። ያየሁት ነገር እኔ አሳይቼት ነው ልክ ነው የመጣው። ለምን ይነግራታለሁ? እኔማ አልሰማም እያለች እኔ እኮ ብነግራትም አታምነኝም። ለምን ታምነኝ? ዝግዛግም ተካሄደ በትክክለኛው መስመር ቢነገር ዞሮ እንደማይሆንሽ ነው። ተረዳሽኝ? ሚኪ አንተም እንደሚሆነኝ በሱ ፊት አይደለም ልትነግረኝ የሚገባው። ገባ? እንደ ወንድም ልትመክረኝ ትችላለህ፣ ግን ደግሞ በሱ ፊት እንደዚህ እንድታደርገኝ አልፈልግም። ልመክርሽ የምችለው በእናንተ ጉዳይ አንገቱ እንዲደፋ አልፈልግም። ልመክርሽ የምችለው ብቻሽን ነው አይደል? ራሱ ጉዳይ ነው አንገቱ ነው የደፋው። በእኛ እኔም እኮ ብቻውን እኮ የጠራሁት እኮ ከጎንሽ እንዲርቅ ነው።
አሁን እኮ ሁለታችሁን አንድ ላይ እኮ ነው ያልጠራኋችሁ። በሰዓት እንደምትመጪ አላወቅም። እኔ እሱን አናግሬ አንቺንም ከዛ ደግሞ ስትመጪ አንቺን ላናግር ነበር ሀሳባችን። እኔ በጥሩ ሚስ ያጓጓችሁ ምናምን ነገር በዚህ ልክ የሆነ ነገር እንትን ሲል አይደለም። ሰው ነው ጥፋት ያጠፋ ይችላል። ጥፋቱን ምናልባትም ደግሞ ጥፋቱ ላይ ነው የሚታረመው። ያጠፋውን ጥፋት ታውቃለህ አብርሃም። ይቅርታ ለእነሱ ይቅርታ ግን ማለት ነው ስማኝ አንዴ ምንም ይቅርታ መጠየቅ አይገባሽም። ሲጀመር እግሩ ከዚህ በኋላ እዚህ ቤት እንዳይረግጥ ሰማሽኝ አይደል? እዚህ ቤት አይደለም እሷ ያለችበት ቦታ ላይ ተናግሬያለሁ። ስማኝ ቆይ ስማኝ አንዴ አንደኛ ቤቴ ነው ገባ የፈለኩትን ሰው ማምጣት እችላለሁ። ይኸውልሽ አሁን ተስልሽ ከሚሰበር እሱ ሲሄድ እኔ እነግርሻለሁ ያደረገው እዚህ ሌላ ድራማ ነው የሚጀምረው። ተረዳሽኛ? ሌላ ውሸት ነው የሚፈጥርብሽ። ስለዚህ እሱ ሲሄድ እነግርሻለሁ። በቃ ተው በቃ እንደዚህ እንድትናገሩት አልፈልግም። በጣም ነገሮችን እንትን እያላችሁ ነው ያላችሁት። አንደኛ በሪባ ታላላቆችሽ መሆናችንን አትዘንጊ። ታላቆች ናችሁ፣ ግን ደግሞ እሱም ቢሆን እንደዛ እንድትናገሩብኝ አልፈልግም። ዲስሪስፔክት እንድታደርጉብኝ አልፈልግም። አላደረግንም። የማከብረው የምወደው ሰው ነው ገባ? አላደረግንም። በዚህ ሚኒት እንድትገናኙ አልፈልግም። እንደዚህ ሊያደርግሽ አይገባም። ሄርሜላ ስማኝ፣ እኔ ያለሁልሽ እሺ፣ ከእነሱ ጋር ያለው ነገር ተነጋግረን ከእነሱ ጋር ያለው ነገር ተነጋግረን እንጨርሳለን። እንደዚህ ስላወሩ በጣም ይቅርታ። ያጠፋው ጥፋት ካለ ደግሞ ምናልባት ወይ ሰምተው ነው የሚሆነው። በዚህ መንገድ ወሬ አይደለም ሄርሜላ፣ ወሬ አይደለም። ወሬ ድሮ ነበር የምትጣሉት። ስላለፈ ታሪክ ሊሆን እሺ፣ አሁን ላይ ስላለ ነገር እኮ ነው። በእናታችሁ ልቤን አታጠራጥሩኝ። በቃ ተው። እኔ አምኜው ፈልጌው እየኖርኩት ያለው ነው። ሄርሜላ ይሄድ ያለውን ነገር እኛ እናወራሻለን። እንዴ ታዲያ ለምንድን ነው ታዲያ እንደዚህ ተሰብስባችሁ? እኛ ራሱ እዚህ መጥራት አልነበረም፣ ሌላ ቦታ ነበር ማውራት የነበረብን። አሁን አንተ የምትሰማን ከሆነ እሺ ስማ። እንደገና ደግሞ ዲስሪስፔክት ምናምን ማድረግ ፈልጎ ሳይሆን ወይ ወሬ ሰምቶ ምናምን እንደዚህ እንድትናገሩት አልፈልግም። ክብርሽን አይደለም የምትፈልጊው? ክብሬ እሱ ነው። ከዛ ባለፈ ደግሞ ሁለታችሁም ቢሆን በዚህ ልክ እንድትናገሩት አልፈልግም። አለቀ። መቅራት ካለባችሁ ትቀራላችሁ። ምክንያቱም ይሄ የራሴ ህይወት ነው። ገባ? ማን እንደሚያዋጣሽ አይደለም ሚኪያስ፣ ይሄ የኔ ህይወት ነው። መምከር ያለብኝ ለኔ ትመክረኛለህ እንጂ ድጋሚ እንዳምጭ እዛ ጋር ሲነግርሽ ትመለሻለሽ። የምወደውንና የማከብረውን ሰው እንደዚህ እንድትናገሩብኝም አልፈልግም። ችግር የለውም። እዛ ጋር ስትደርሺ ትመለሻለሽ። ሪስፔክት ያደረገው ማየት አልፈልግም። ማንም አንገቱን እንዲያስደፋው አይፈልግም። ቢኖረው እኮ ለአንቺ እንደዚህ አያደርግም። ምንም አላደረገም። ምንም አላደረገም። ይቅርታ የሚደረግ ጥፋት አይደለም ያጠፋው አይደለም ብለን ስማኝ፣ አንዴ ተረጋጋ። ስማኝ ይኸውልህ፣ ካሁን ለሱ ማባስ ተናደዱ ነው ያለው ነገር አንዴ ይዝለጣክ ውጣ ምናምን የሚለው ዝም ብለው እሺ። አንደኛ ደግሞ ውጣ ለመባል እንኳን እኔ ቤት ነው ያለው፣ ሄርሜላ ቤት ነው ያለው። እኔ ውጣ ግባም እንኳን ለማለት ነው ያለኝ። እነሱን ዝም በላቸው እሺ። እናንተ ደግሞ ስነ ስርዓት ባለው መልኩ ቢያንስ ላውራችሁ ሞክራለሁ። ተረጋጉ። በዚህ ሚስ ከአብርሃም ጋር እንድትገናኙ እሺ። አንቺ ግቢ፣ እኛው ተንሱን እናናግረዋለን። የት ነው የምገባው? ወደ ቤት ትገቢያለሽ። ነገሩን እያካበድሽ ያለሽው አንቺ ነሽ። በስርዓት እያወራን ነበር፣ መሀል ላይ መጥተሽ እኔ እንደዚህ እንድታረጉት አልፈልግም። እንኳን እህትና ወንድሞቼ እንደዚህ እንድትናገሩት የሩቅ ሰው እንኳን እንደዚህ እንዲናገሩ አልፈልግም። ሚኪያስ እንዴ ለምን አትረዱኝም? ጥፋት ከጠፋ ለምንድን ነው የማንናገረው? ስለዚህ አንቺ ላይ መጥፎ ነገር ሲያደርግ እኛ ያስደስተናል ማለት ነው። አንደበቱ ተቆልፏል እንደማትይ ባህሪው ነው። ዝምተኛ ስለሆነ ነው። ስማኝ ቆይ አንዴ፣ እንደዛ አይደለም አብርሃም። አይደለም ቤቴ እናንተ ናችሁ የጠራችሁት። ትሰሚኛለሽ? እኛ ለአንቺ ብለን ነው እንጂ እኛም እኮ ክብራችን እኮ እያዋረደ ነው። ሰማሽኝ አይደል? የሚያደርገው ነገር ነው። ሚኪያስ በእናትህ እንደዛ አትበል። ምንም አይነት ክብር ያለው አይነት ቤተሰብ እንዳልሆነ ጠንቅቆሽ ታውቂያለሽ። ስማኝ አንዴ ተረጋጋ። ቆይ ምንድን ለምን ለምኝ ሄርሜላ ስላለው ነገር ልንነግርሽ ነው አይደለም? መለመን ምንም ያስፈልገው ጉዳይ ነው። ስማኝ አንዴ ቆይ ተረጋጋ። ያለውን ነገር ላስማማው። ያለውን ነገር ቆይ ላስማማው። እንዴ ሚኪያስ ማውራት ካለብን በቃ ሌላ ቀን እናወራለን። ያለውን ነገር ላስረዳሽ። በዚህ ምን አይደለም እንደዚህ እንድታስከፍቱትም አልፈልግም። በመጀመሪያ ደግሞ ዝም አለ ምናምን የምትሉት ልጁ ዝምተኛ ስለሆነ ነው እና መናገር ስለማይችል ነው። እና እኔ ተናገር። የሰው ልጅ ያለ ጥፋቱ ይናገራል። ቢያንስ ጥፋት ባይኖርበት ይነግርሻል። በየትኛው አንደበቱ ነው እሺ አሁን የሚነግርሽ? አብርሃም አንዴ ዝም በል። የምትወደኝ ከሆነ አንዴ ዝም በል። ተረጋጋ። አንቺም እኛ የምታከብሪ ከሆነ
ዝም ብለሽ ሰው ሜዲሽን አንቺ እሱን ነው የምታዳምጪው ወይስ እሷንና እኔ ነው የምታዳምጪው? እኮ ምን ነገረኝ? ምንም እኮ እያዳመጥኩት አይደለም። ግን ደግሞ ሚኪያስ በዚህ ሚስ ማዳመጥ ከቻልሽ ወይ አዳምጪ፣ ነገሩን አትበጥጪው። ተረዳሽን አይደል? እንዴት አንተ ጋር ነው የሚሄደው? እንደዛ ስሙኝ፣ አንደኛ ቢያንስ የሰማችሁትን ነገር አረጋግጡ። ገባችሁ? በዚህ መልክ እሱን እንድትናገሩትም አልፈልግም። ምክንያቱም አንተ እሱም እናንተ እንዲናገራችሁ አልፈልግም፣ አልፈቅድለትም። እሱ እንደዚህ አይነት ነገር እያደረገ ቢሆን ወንድምሽ እንዲያደርገኝ ቢለኝ አልፈቅድለትም። እናንተም በዛው ልክ ገባችሁ? እማፈቅረው ሰው ስለሆነ አክብሬው ነው መኖር የምፈልገው እንጂ እንደዚህ እንድትናገሩት አልፈልግም። ቤተሰቦች ናቸው። አሁንም እኮ እየነገርንሽ ነው ሄርሜላ። ማርቲ ገና እኮ እኔና እሱ ወደፊት የምናስብ ሰዎች ነን። ስለ ወደፊትነት አይደለም። ወደፊት እኮ እንዳታስቢ ያጠፋቸው ጥፋቶች ብዙ ስላለ አየን አይደለ? እኔና እሱ ብዙ ወደፊት የምናስበው ነገር አለ። በእንደዚህ አይነት መልኩ ለታችሁ ሊጣላ አጠፋ ነገር ነው ያደረገችላችሁ። ባብርሽ ቀልድ አላውቅም። ካሁን በኋላ አብርሽ እንግዲህ እንዳትናገሩት እንዳታገኙትም። እሱም ደግሞ ብቻ ነው እየተሰጠሽ ሰማታል። ትሄጃለሽ ወይስ ከእነሱ ጋር ትሆኛለሽ? ቤተሰቦች እኮ ናችሁ። አልገባኝም። ምርጫውን እየሰማሽ ነው አይደል? እንዴት እንደሚያታልልሽ እያየሽ ነው አይደል? እያታለለኝ አይደለም እኮ ይሄ ምርጫ ይሄ እናንተ ተረጋጉ። አንድ ቢያንስ እሱ ነው አላው ከዛ ባለበት ቤተሰቦች ማረጋገጥ የቻሉበት ቪዲዮ ነው ማለት ነው። በጣም ደስ የሚል በጣም ማለት ነው። በደንብ አድርገው ብራንክ አድርገዋታል። ሄርሚ ምን እንደተሰራልሽ አላወቅሽም። እየተጫወቱብሽ ነው። ለማንኛውም ደስ ትላላችሁ። በሌላ ቪዲዮ እስከምናገኝ ሰላማችሁ ይብዛል። ይወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እስከምመጣ ባይ ባይ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ብድር በብድር ይታል ብድር በምድር አንቺ እኔ ፍራንክ አድርገሽ አብርሃም አውቀም ያጋብሽ እያለቀሰች እንዴ? አብርሃም አውቀም በጣም ነው ያለቀሽው። ፍራንክ ከኛ ትንሽ ገባሽ? ጸባይ ነው አንቺሪው ማለት እንደዚህ ብለሽ ምን ልታስወጪው እኮ ምን ታደርሽ? ልቀቀኝ። አለቀም አንተ ቤቴ ድረስ መተን ታደርገኛለህ? ማርቲ ግን እንደዚህ የኔ ሐሳብ እንደዚህ ምን ማለት ነው? ምን ማለት ነው? ማርቲ እንደዚህ እኔ አላውቅም። የእውነት ኩሳተሩ ትችልበት የለ እንዴ? ማለት ተኩሳተሩ ሄርሚ ከፋታ ቢሉን ታይዋለሽ። እኛም ይቅርታ እንጠይቅሽ እንዴ? አይደለም ደበረሽ? አንደኛ አልጠበኩም። ማርቲ ቤት እየመጣው ነው ቤት ነሽ ነው ብያት ደረጃውን እየወጣው ነው ጠይቋት ነው ቁልፍ እንድታስቀምጥልኝ ማለት ነው። አልጠበኩም። አንቺ ምንድን ነው ውረጭ ከሷ ላይ አንተ እንደዚህ ነው ለማንኛውም በሌላ ጊዜ ማለት ነው ምርጫሽ ስለነገርሽኝ በዛ አጋጣሚ አልመረጥኩም። እሺ መስማት ልቀቀኝ። ይሄ ፕራንክ ከፖለቲካ የጸዳ ከዘር የጸዳ ከሃይማኖት የጸዳ ስለዚህ አይ ምናምን ስለሚቂ አሁን እዚህ ጋር እናንተ ማለት ነው ቁማር ተበልታችሁ ዝም በሉ እና ከእናንተ ጋር ልቀቀኝ። ማለት እኮ እዛ ስለኛ ነው ችግር የለም። አይደለም በሚያፊት ከማለቅስ ብዬ ነው እየተረዳሁ ዳረጋጋው ብዬ ነው እንጂ እናንተ ናችሁ። አንተ ልጅ ማለት ብቻ ነው ያስገባኝ ያለው እንዴ መረጠች እኮ ምርጫ
ጭራሽ እዚህ ቤት እንዳይመጣ ስትለኝ ልብ ብሎ ነው የቀረው። እንዳይመጣ በቃ አሁን ለማንኛውም በፍራንክ ተናገራችሁ ይቅርታ ጠይቃለሁ። አይ በድርድር ነው በስምምነት ስለሆነ ያው ከውስጡ አያዙ ገባለ እንዴ ገባለ እየተናገር ነው። የምሰራውን ስራ ትቼ ነው ሱሮ የመጣው ማለት ነው። አንቺ ላይ እንዲህ ነው የሚያስበው ይችላል። ተሳክቶልናል። መልካም ቀን። አይሽ አለበት ተሳክቶልናል። አይ ተሻለ እንዴት ነው? አንቺ ሰላምያቸው ምን ሰላም ላለው እኮ ግራ ገብቶኝ ደግሞ ካሜራማን የሆነ ጭስ ነገር ይታያል። እንዴ አንቺስ ካሜራማን ያዛው ካሜራማን ያዛው ወጣች ካሜራ ይዛችሁ ነው? አረ ካሜራ ይዛችሁ ነው ወይ ዛብራው ነው? ጎብዛችሁ ለማንኛውም ይመቻችሁ። ፍራንካችሁ ተሳክቷል።